ሰሞኑን ከአንድ ፖድካስት የተሰማው ንግግር የብዙዎችን ቀልብ ስቧል። ከ150 ሴቶች በፍቅር 2000 የሚጠጉ ሴቶች ጋር አንሶላ የተካፈፈው ኢትዮጵያዊው ባልታዛር ያልቀመሳት የሴት አይነት የለችም። ጥቁሯም፣ ቀዩም፣ አጭሯም፣ ረዥሟን፣ ቀጭን፣ ወፍራም ሳይል በመደዳ ያገኛትን ሴት ከመያዝ ወደ ኋላ አላለም። ኢትዮጵያዊው ባልታዛር የሚል ስም የወጣለት አዲስ አለማየሁ የዓለምን ትኩረት ይዞ የነበረው ኢኳቶሪያል ጊኒው ባልታዛርን እንድናስታውስ አድርጎናል። ባልታዛር የወሲብ ቪዲዮዎች ሾልከው መውጣታቸው ተከትሎ በበይነመረብ የተሰራጩትን ቪዲዮዎች ከ150 እስከ 400 እንደሚሆኑ ይገመታል። ይህ ነባር የመንግስት ባለስልጣን ከተለያዩ ሴቶች ጋር ቢሮ ውስጥ የተለያዩ ቦታዎች ወሲብ ሲፈጽም ታይቶ ነበር። ባልታዛር ያልነካው ነገር አልነበረም። ሃይማኖት፣ ፖለቲካ፣ ሁሉም አካባቢ ላይ ያሉ ሴቶች ቀምሰዋል። አዲስ አለማየሁ ከባልታዛር ጋር የሚያመሳስለው የቅሌት ታሪክን ያሰማ ሲሆን አንድ የሚያደርጋቸው ነገር ሁለቱ ያልነኳት ሴት አይነት አለመኖሯ ከሴቶች ጋር ተኝተናል ያሉት ቁጥርም ብዙዎችን አስደንግጧል። ሁለቱም በሴቶች ፍቃድ እያደረጉት ሲሆን ባልታዛር አንድ ወንድ ሆኖ እስከ 400 የሚገመቱ ሴቶችን አንሶላ የተጋፈፈ በመሆኑ ከባልታዛር ይልቅ እነዛ 400 ሴቶችስ የሚል ትኩረትም ስቦ ነበር። ብዙ የወሲብ ቅሌቶች ብቅ የሚልባት አፍሪካ ከኢትዮጵያ የተሰማው ባለታሪክም ኢትዮጵያዊው ባልታዛር የሚል ስም ወጥቶለታል። ባለታሪኩ እንደሚለው ከሆነ 2000 የሚያክሉ ሴቶች ጋር ግንኙነት እንደነበረው የሚናገር በመሆኑ በቀን 50 የሚሆኑ ሴቶችን ስማቸው ሁላ እንደሚረሳ ነው የሚያስረዳው። ይህ ቃለ መጠይቅ አይተው አይናቸውን ወደ ሚስታቸው አዝረው ጥርጣሬን የፈጠሩት ኢትዮጵያውያን ባሎችም ከ2000 ሴቶች ጋር ስለተጋደመው ወንድ ሳይሆን ከአንድ ወንድ ጋር ስለተጋደሙ 2000 ሴቶች አሳሳቢም ሆኗል። ባለታሪኩ እንደሚለው አንዲት ሴት ብዙ ፍቅረኛ አላት። ከ10 ሴቶች 8ቱ ሴቶች ተጨማሪ ባል አላቸው የሚል ሲሆን የሴቶች ጉዳይ ማሳሳቢ መሆኑ ነው የሚያስረዳው። ከቤተ ክርስቲያን ልጅ ጀምሮ እስከ ሴተኛ ዳሪ ሹገር ማሚም ያልቀረው ባለታሪኩ ከአልጋ ወደ አልጋ የተናጠረው ይህ ወጣት በ31 ዓመቱ ለማመን የሚከብዱ ታሪኮችን ለሌሎች ትምህርት ይሁን ብሎ ነው የተናገረው። የኢኳቶሪያል ጊኒ ባልታዛር ቅሌቱን የወጣበት አብዛኛው ከሱ ጋር ሲተኙ የነበሩ ሴቶች የፕሬዝዳንት ዘመዶች፣ የሚኒስቴሮችና የወታደራዊ ባለስልጣናት ሚስቶች መኖራቸው ይታወሳል። ባልታዛር ያልነካት ሴት አለች ወይ ተብሎ ብዙ ትዳርን ያፈረሰው ባልታዛር ኢትዮጵያ ድረስ ሰተት ብሎ ገብቶ ሴቶች ጨዋ ናቸው የሚል አባባል የሚያፈርስ አካሄድ ጉድ ወጥቷል። የኢትዮጵያ ሴቶች ጨዋ ናቸው የሚለው አባባል የሚያፈርስ አካሄድ ነው የተሰማው። ይህ ቅሌት የሚበረታው ባል ያላቸው ሴቶች ላይ እንዲሁም ሚስት ያላቸው ባሎች ላይ ሲሆን ኢትዮጵያ ውስጥ ያለው የወሲብ ቅሌት ተሸፋፍኖ ነው እንጂ ተገልጦ ቁጭ ቢል ጉድ የሚያስብሉ ታሪኮች ይወጡ ነበር። ለአመታት ሲያቋርጥ ብዙ ሴቶች ሲጀነጅን ሲያወራ እንደነበር የሚናገረው አዲስ አለማየሁ ከዚህ ህይወት ለመውጣት ቢላ አንስቶ ራሱን ለመቁረጥ ሊደርስ እንደነበር ይናገራል። ከኔ ህይወት ተማሩ ብሎ ብዙ ቤቶች ላይ ጥርጣሬ ላይ ከተተው ባለታሪኩ የወንድና የሴቷ ቅሌት የበረታባት ኢትዮጵያ ማንን እንመን ሴቷ ወይስ ወንዱ የሚል ክርክርም አስነስቷል። ወንድ ልጅ ቺት ያደርጋል ግን ቤቱን ሊያፈርስ አይሯራጥም። ሴት ልጅ ግን ቺት ካደረገች ቤቷ ከማፍረስ ወደ ኋላ አትልም ይላል ባለታሪኩ። ስለ ወንዶችም ስለ ሴቶችም ቅሌት ሲያብራራ ብዙ ታማኞችና ትዳራቸውን ህይወታቸውን አክባሪ የሆኑ ሰዎች እንዳለ ሁሉ እነዛ መልካምና ታማኝ ሰዎች በማጥፋት ቅሌት የበዛባቸው ታሪኮች እየበረቱ በመሄዳቸው ታማኝ ሰው እኮ የለም የሚል ድምዳሜ እንድንይዝ የሚያደርጉ ነገሮች እየበዙ ቢሆንም ብዙ አስደናቂ ነገሮች ያላት ዓለም ገና ያልተሰሙ ታሪኮች ሰምተን ጉድ የሚያስብሉ ትዕይንቶችን ማየታችንም ቀጥለናል። አብዛኛው ሰዎች የባለታሪኩ የቅሌት ታሪክ ከሰሙ በኋላ የሚታመን ሰው የለም የሚል ድምዳሜ ያዙም አልታጡም። በተቃራኒው ደግሞ ብዙ ደግ ከራሳቸው አልፈው ለሌሎች አርአያ መሆን የሚችሉ ለትዳራቸው ጨዋ፣ ለፍቅራቸው ታማኝ የሆኑ ባለታሪኮችም ስላልተወራላቸው እንጂ በየቦታው መኖራቸው የሚታወቅ ነው። በአንድ ምሽት ብቻ እስከ 5 ሴቶች ጋር በመጋደም በቋሚነት ከ150 ፍቅረኛ በመያዝ እስከ 2000 የሚጠጉ ሴቶች ጋር አንሶላ በመጋፈፍ የቅሌት ሪከርድን የሰበረው ኢትዮጵያዊው ባልታዛር የሚል ስም የወጣለት ባለታሪኩ አሁንም ድረስ በብዙዎችን ያነጋገረ ይገኛል። አስደናቂና ለማመን የሚከብዱ መረጃዎች ለማግኘት ቻናላችን ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሪከርድ ዞን